በመሬት መንቀጥቀጥ ሳቢያ የወርቅ ማዕድን እንደሚፈጠር ያውቃሉ? በማዕድናት አፈጣጠር ውስጥ የመሬት መንቀጥቀጥ ራሱን የቻለ ከፍተኛ ተጽዕኖ ያሳድራል። ኳርትዝ የተባለው የድንጋይ ማዕድን አይነት በነውጡ ምክንያት ኤሌክትሪክ ሲያመነጭ ማግኔቲክ ኃይል ስለሚፈጠር የወርቅ ቅንጣቶችን ከየቦታው እየሳበ አምጥቶ ያከማቻቸዋል። ነገሩ እንዲህ ነው። በተደጋጋሚ የመሬት መንቀጥቀጥ ወደሚፈጠርበት ቦታ ሄደው ያጠኑ አጥኞች እንዳሳወቁት በተለይ ይህ ኳርትዝ የሚባለው የድንጋይ አይነት መሬት በሚንቀጠቀጥበት ወቅት መሬቱ ሲናወጥ በከርሰ ምድር ውስጥ ከፍተኛ ግፊት ይፈጠራል። በግፊቱ ሳቢያ ኳርትዝ እና እሱን የመሳሰሉ በከርሰ ምድር ውስጥ የሚገኙ የድንጋይ አይነቶች በባህሪያቸው ኤሌክትሪክ ስለሚያመነጩ ማግኔቲክ ኃይል ስለሚፈጠር የወርቅ ቅንጣቶችን እንዲሰበሰቡ ያደርጋሉ። ኳርትዝ ድንጋይ ከየቦታው እየሳበ አምጥቶ ራሱ ላይ እየለጠፈ ያከማቻቸዋል። በዚህም የተነሳ ትልቅ ወርቅ በአንድ ቦታ ሊገኝ ይችላል። ይህ ግኝትም እውነታነቱ በካሊፎርኒያ ዩኒቨርሲቲ ባለሙያዎች ስለተደረሰበት እነኚህን አባሪ በማድረግ ነገሩ ይፋ ሊወጣ ችሏል። በተለይ በተደጋጋሚ 4.0 እና ከዚያ በላይ ቁጥር ያለው የመሬት መንቀጥቀጥ በሚፈጠርበት አካባቢ መንቀጥቀጡ ከመደጋገሙ የተነሳ በግፊት ሳቢያ ራሱ ላይ ብዙ ወርቅ የተለጣጠፈበት ኳርትዝ ማዕድን በተለይ ከመሬት በታች የመገኘቱ እድል ሰፊ ነው። ይህ በእንዲህ እንዳለ በዘርፉ ጥናት ያደረጉ አንዳንዶች ደግሞ ከማዕድኑ የሚወጣው ኤሌክትሪካዊ ተጽዕኖ የወርቅ ቅንጣቶችን እንዲፈጠሩ ያደርጋል። ይህም አካባቢው ላይ ካለው ሙቀትና እንዲሁም ከከርሰ ምድሩ ከሚወጣው ፈሳሽ ጋር ሲገናኝ ወደ ወርቅነት ያድጋል የሚሉም አሉ። በዚህ ጉዳይ ዙሪያ ጥንታውያን ህዝቦችና ማህበረሰቦችም ከዚህ ጋር ተመሳሳይ የሆነ ሐሳብ አላቸው። ጉዳዩን በላብራቶሪ በሙከራ ለማረጋገጥ ማለትም ልክ እንደ መሬት መንቀጥቀጥ አይነት ሁናቴ በመፍጠር ጉዳዩን ለማጥናት የሞከሩም ሰዎች አንድ አይነት ድምዳሜ ላይ አልደረሱም።